ከመኒ ሃይስት ውጪ የዝርፊያ ሲሪስ የሌለ የሚመስላችሁ ምዕመናን የዛሬ ቪዲዮ ለእናንተ ኢምፖርታንት ነው። ዛሬ ከሰነድ ማጭበርበር እስከ ዳይመንድ እና ገንዘብ ዝርፊያ ድረስ የሚወስዱንን 10 ምርጥ ኢንተርናሽናል የዝርፊያ ሲሪሶችን ጋብዛችኋለሁ። 10ን ከማየታችን በፊት እንግዲህ እንደተለመደው ይህን ቪዲዮ ላይክ በማድረግ ለዚህ ቻናል ደግሞ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ጀምሩ። በነገራችን ላይ የዩቲዩብ ስታቲክስ ዳታችንን እንደሚያሳየው ከሆነ 92% ሰዎች ሰብስክራይብ ሳታደርጉ የኔን ቪዲዮ እንደምትኮመኩሙ ደርሰንበታል። በአንድም ሆነ በሌላ እኔን ለማገዝ ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረጋችሁን፣ ቪዲዮዎቻችን ደግሞ ላይክ ማድረጋችሁ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ሴክሽን ላይ መጻፋችሁን ለእኔን ያበረታተኛል። በዚህ መንገድ እንቀጥል። የዛሬ ቪዲዮ እንግዲህ ከመጀመራችን በፊት አንድ እንድትረዱልኝ የሚፈልገው ነገር አለ። ዛሬ የምጋብዛችሁ 10ሩን ፊልሞች የሰጠኋቸው ቅድመ ተከተል ደረጃቸውን እንደማይገልጽልኝ ይታወቅልኝ። አሁን ወደ 10ኛው እናምራ። ወደ 10ኛው እንግዲህ ስንገባ ስካም ተልጊ ስቶሪ የተሰኘው 2003 ዓ.ም ላይ የተለቀቀውን ፊልም እናያለን። የዚህ ፊልም ዘውግ እንግዲህ ክራይም ድራማ ትሬለር ዘውግ ላይ የሚያተኩር ድንቅ የህንድ ፊልም ነው። ይህ ፊልም እንግዲህ የአብዱል ከሪም ተልጊ ትክክለኛ የህይወት ታሪክ ላይ የተመሰረተ ሲሪስ ሲሆን ከትንሽ ፍራፍሬ ሻጭነት እስከ ባለብዙ ቢሊዮን ሩፒ ስታምፕ ወረቀት ስርቆት ድረስ ያከናወነውን ነገር የሚያሳየን ሲሪስ ነው። በነገራችን ላይ ተልጊ በህንድ ታሪክ ውስጥ ከሚገኙ ትልልቅ የፋይናንስ ስርቆቶች አንዱ የሆነውን የስታምፕ ወረቀት ስርቆትን የፈጠረም ሰው ነበረ። በፖለቲካ በባለስልጣኖች እና በህግ አስከባሪዎች መካከል የተፈጠረውን የስርቆት ኔትወርክ የሚያሳይና የፈረንሳይ አንዳንድ የምርመራ ቡድኖች ደግሞ ይህንን መረብ በጣሰው ወደ ፍርድ ወይም ወደ ፍትህ ለመውሰድ ሲጥሩ የሚያሳይ ነው። በተጨማሪ ደግሞ የፍትህ ስርዓቱንም በደንብ አድርጎ የሚያሳይ ሲሪስ ነው። ይህንን ፊልም ለምን ማየት አስፈለገ ካላችሁ እንግዲህ ተከታታዩ በትክክለኛ ክስተቶች ላይ የተመሰረተ ስለሆነ እያንዳንዱ በዚህ ፊልም ላይ የምናየውን ነገር የእውነት እንደነበረ ስናስብ በቃ ፊልሙ በደንብ እየማረከን የምናየውናል። በሌላ በኩል ደግሞ ጋጋ ዴቪን ራያል ደግሞ አብዱል ከሪምን ተልጊን የተባለውን ካራክተር እንዴት አድርጎ እንደተወነው በተለይ ደግሞ የስርቆት ብልህነቱን ይሄ ውስብስብ ነገሮች እንዴት እንደሚፈታ የሚያሳይበት መንገድ በቃ ድንቅ የሆነ ትወና አሳይቶናል። ተጨማሪ ደግሞ ተከታታዩ በውስጡ ክራይም ድራማ እና ትሬለር ዘውጎችን ስላሉት ከመጀመሪያው እስከ መጨረሻው ለአፍታ እንኳን አይናችሁ ሳትነቅሉ የምትጨርሱት አይነት ሲሪስ ነው። ይህ ሲሪስ ብታዩት በጣም እንደምትወዱት እርግጠኛ ነኝ። ምናልባት ይህን ሲሪስ ለማየት ከወሰናችሁ 10 ኤፒሶዶች አሉት። ተጋበዙልኝ። ወደ 9ኛው እንግዲህ ስናመራ ኤቭሪባዲ ላቭስ ዳይመንድ የተሰኘው 2003 ላይ የወጣው ፊልም እንመለከታለን። የዚህ ፊልም እንግዲህ ዘውግ ክራይም ድራማ ሃይስት ላይ የሚያተኩር ሲሆን ይህ አስደናቂ ሲሪስ እንግዲህ የጣሊያን የወንጀል ድራማ ተከታታይ ሲሆን የአውሮፓውያን አቆጣጠር በ2003 ዓመተ ምህረት በትክክለኛ ህይወት ላይ የተከሰተውን የአንትወርክ ዳይመንድ ስርቆትን ተመርኩዞ የተሰራ ሲሪስ ነው። ተከታታዩ እንግዲህ የተለያዩ ክህሎቶች ያላቸውን የስርቆት ቡድኖችን በቤልጂየም ውስጥ የሚገኘውን የአንትወርፕ ዳይመንድ መሸጫ ማዕከል ላይ የሚያደርጉትን የሚገርም ስርቆትን ያሳያል። ታሪኩ እንግዲህ በውጥረት ላይ የተሞላና አስገራሚ እቅዶችን የሚያሳይ የሚገርም ሲሪስ ነው። ዋናነት ይህ ሲሪስ የሚያሳየው የስርቆቱ እቅድና አፈጻጸም ያሳያቸዋል። የሰራተኞች ወይም ደግሞ የሌቦቹ የግል ህይወትን ያሳያል። የስርቆት ውስጥ ያለው የህግ አስከባሪዎችም የሚያደርጉት ውጥረትን በተጨማሪ እዚህ ሲሪስ ላይ ታዩታላችሁ። ይህ ሲሪስ ግን ለምን ማየት አስፈልገኝ ካላችሁ እንግዲህ የአንትወርፕ ዳይመንድ ስርቆት እንግዲህ ትክክለኛ ስህተት ስለሆነ በታሪኩ ላይ የሚደረጉት እያንዳንዱ ሁኔታዎች በጣም አስደናቂ የሆኑ ዘርፊያዎች በፊልሙ ልናይ እንችላለን። በጣም ደግሞ ደስም የሚል ነው። ተጨማሪ ደግሞ ተከታታይ የስርቆት ዝርዝር እቅድ አፈጻጸምና የተለያዩ የስርቆት ቴክኒኮች ታሪካቸውን ተከትሎ የሚያሳዩን እያንዳንዱ ልብ መንጠልጠሎችን ፊልሙ እንድታዩት እና በጣም ጓጉታችሁ እንድትጨርሱት የሚያደርግ ድንቅ ፊልም ነው። በተጨማሪ ደግሞ ተዋናዮቹ የተሰጣቸው ሚና በብቃት ተወጥተውታል። ስለዚህ ተከታታዩ በጣም የሚመችና ደስ የሚል ሲሪስም አድርገውታል። ይህን ሲሪስ ለማየት ከወሰናችሁ እንግዲህ 8 ኤፒሶዶች አሏቸው፣ እንድታዩት እጋብዛችኋለሁ። በሰባተኛ ደግሞ የምናየው እንግዲህ ሉፒን የተሰኘው ሲሪስ ነው። የዚህ ፊልም ዘውግ እንግዲህ ክራይም ትሬለር ሃይስት ላይ የሚያተኩር ሲሪስ ነው። ሀሳን እንግዲህ በአርሰን ሉፒን ታሪኮች ተነሳስቶ አባቱን በማይታወቅ ወንጀል ተጠርጥሮ በሆነ ቤት እንደሞተ በማወቅ እውነቱን ለማግኘትና
ለአባቱ ፍትህ ለማግኘት በአሳን መጽሐፎች ላይ የተመራ ብልህና ማራኪ የሆኑ ችሎቶችን በመጠቀም የሚገራርሙ ዝርፊያዎችን ሲያደርግ የሚያሳይ ሲሪየስ ነው። ይህ ፊልም እንግዲህ ለምን ማየት አስፈለገ ካላችሁ የመሪ ተዋናዩ ድንቅ ትወናል ታዩበታላችሁ። ሁለተኛው ደግሞ ተከታታይ ውስጥ ስርቆቱ እና ብልህነቱ በቃ እያንዳንዱ ፊልሙ ላይ የምታዩት የስርቆቱ ቅድመ ተከተል የሚገርምና ድንቅ የሆኑ የምታዩት ሲሪየስ ነው። አይሆፕ ይህን ሲሪየስ አይታችሁት እንደምትወዱት እርግጠኛ ነኝ። ተጋብዙልኝ። ወደ ስድስተኛው ገብተናል። እንግዲህ ክሮክስ የተሰኘው 2024 እንደ አውሮፓውያን አቆጣጠር ለእይታ የቀረበውን ፊልም እንመለከታለን። የዚህ ፊልም እንግዲህ ዘውግ አክሽን፣ ትሬለር እና ድራማ ላይ ያተኮረ ሲሪየስ ነው። ይህ ተከታታይ እንግዲህ እንደ አውሮፓውያን አቆጣጠር በ2017 ዓ.ም በበርሊን የቦንድ ሙዚየም ውስጥ የተሰረቀውን ትልቁ የወርቅ ሳንቲም የሚያሳይ ታሪክ ላይ የተመሰረተ ሲሪየስ ነው። የዚህ ሲሪየስ እንግዲህ ታሪክ ቻርሊ የሚባል ሰው ላይ ያጠነጥናል። ቻርሊ እንግዲህ በበርሊን ከቤተሰቡ ጋር የሚኖር ሰው ነበረ። የህይወት ቅድመ ታሪኩ ወደኋላ ሲመለስ እንግዲህ ሳንቲም ለመስረቅ ተገደደ። ይህም በአውሮፓ ውስጥ የሚገኙ በተቃራኒ የቆሙ ወንድማማቾችን የሚያካትት ትልቅ ነገር ይፈጠራል። በዚህ ምክንያት እንግዲህ በብዙ ሀገራት ውስጥ የሚከናወነውን ከፍተኛ ስርቆትም ያሳየናል። ይህ ፊልም ለምን ማየት አስፈለገ ማለታችሁ አይቀርም። ተከታታዩ እንግዲህ በ2017 ዓመተ ምህረት በበርሊን የተከሰተውን የወርቅ ሳንቲም ስርቆትን በደንብ የሚያሳይ ሲሪየስ ነው። ተጨማሪ ደግሞ የሚያስደንቁም ትክክለኛ የሆኑ ነገሮችን የምታዩበትም ሲሪየስ ነው። ተከታታዩ ደግሞ የገጸ ባህሪያቶችን የግል ህይወትን ያጠናል። በተጨማሪ ደግሞ ተመልካቾች እንዲስብ ተደርጎ ስለተሰራ በደንብ የሚወደድና የሚጥም ሲሪየስ ነው። አይሆፕ በእርግጠኝነት አይታችሁት ኮመንት ላይ ተመችቶኛል እንደምትሉኝ እርግጠኛ ነኝ። በነገራችን ላይ ይህ ሲሪየስ ለማየት ከወሰናችሁ 8 ኤፒሶዶች ነው ያሉት። አይሆፕ እንደምታዩትና እንደምትወዱት እርግጠኛ ነኝ። ተጋበዙልኝ። ወደ ቀጣዩ እናምራ። አምስተኛው እንግዲህ ስናመራ ተወዳጁ በርሊን እንመለከታለን። የዚህ ፊልም እንግዲህ ዘውግ ክራይም፣ ትሪለር፣ ሃይስት ላይ የሚያተኮር ሲሪየስ ነው። በርሊን እንግዲህ ታዋቂው የመኒ ሃይስት ሲሪየስ ቀጣይ ሲሪየስ ነው። ይህ ሲሪየስ እንግዲህ በጣም የተወደደ ነው። እንደውም በኔትፍሊክስ 2023 ላይ ሲወጣ ብዙዎች ሰዎች ጠብቀውት ያዩት ሲሪየስ ነው። በዝርፊያ ውስጥ እንግዲህ በርሊን የሚባል ካራክተር አለ፣ ወይም ደግሞ በርሊን ተብሎ የተሰጠው ስያሜ ያለው አንድ ድንቅና በቃ አይኪው አንደኛ የሆነ ዘራፊ እንመለከታለን። ይህ ካራክተር እንግዲህ ከመኒ ሃይስት በፊት የፈጸማቸውን ዝርፊያዎችን የሚያሳይ ሲሪየስ ነው። በተለይ ደግሞ ይህ ሲሪየስ ፓሪስ ውስጥ የሚደረገውን ዘረፋ ላይ ያተኮረ ሲሆን በዋናነት ግቡ ግን የዝርፊያው ግብ ግን 44 ሚሊዮን የአሜሪካን ዶላር የሚያወጣ ጌጣጌጦችን የዝርፊያ ሂደቱን ሙሉ ለሙሉ የሚያሳይ ሲሪየስ ነው። ይህ ፊልም ለምን ማየት አስፈለገ ካላችሁ እንግዲህ ፔድሮ አሎንሶ በድጋሜ በርሊንን የተባለውን ካራክተርን ይዞ እንደገና እናየዋለን። በመኒ ሃይስት ላይ ደግሞ የምናውቀው ይሄ ካራክተር ተጨማሪና አስደሳች ውስብስብ የሆኑ ዝርፊያዎችን በዚህ ሲሪየስ ላይ ያስመለክተናል። በጣም 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 ደስ የሚል ሲሪየስ ነው። በተጨማሪ ደግሞ ተከታታዩ ላይ የምናየው በመኒ ሃይስት ላይ በደንብ ያየነው ይሄ ጥልቅ የሆነ ዝርፊያ ሰስፔንስ፣ በቃ መኒ ሃይስትን ስናይ የልባችንን ከፍ ዝቅ የሚያደርገው አይነት ሞመንት ላይ ተደርጎ የተሰራ ሲሪየስ ነው። አይሆፕ ትወዱታላችሁ። ይህ ሲሪየስ ለማየት ከወሰናችሁ እንግዲህ 8 ኤፒሶዶች አሉት። አይሆፕ አይታችሁት ደግሞ እንደሚመቻችሁ እርግጠኛ ነኝ። ወደ ቀጣዩ እናምራ። እንዲህ እያለን እንግዲህ ወደ አራተኛው ገባን። ፋሪስ 2023 ላይ የወጣው ድንቅ የህንድ ሲሪየስ ደግሞ እንመለከታለን። የዚህ ፊልም እንግዲህ ዘውግ ክራይም፣ ትሪለር እና ዳርክ ኮሜዲ ላይ ያተኮረ ድንቅ ሲሪየስ ነው። ፋሪስ እንግዲህ 2023 ላይ የቀረበ የህንድ የወንጀል ተከታታይ ሲሪየስ ሲሆን ተከታታዩ እንግዲህ በተለይ ሳኒ የተባለ የገንዘብ ችግር ለመፍታት ወደ ሐሰተኛ የገንዘብ ማምረት ሂደት የገባን ሰው ይመለከታል። እንደ ቀልድ የጀመረው ትንሽ ስራ በፍጥነት ወደ ከፍተኛ ደረጃ ሲያደርሰውና የወንጀሉ ውስብስብነት ያስመለክተናል። በተጨማሪ ደግሞ ከህግ አስከባሪዎች ጋር የሚደረገው ትልቅ ፍጥጫም የሚያሳይ ሲሪየስ ነው። በጣም 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 የሚመቸኝ የህንድ ሲሪየስ ነው። ምን ይህ ሲሪየስ ማየት አስፈለገ ካላችሁ የመጀመሪያው ሻሂድ ካፑር እና ቪጃይ ሰታፓቲ የተባሉትን የህንድ ታዋቂ ተዋናዮችን የሚያደርጉት ትወናን
በዚህ ሲሪስ ላይ አለማድነቃችሁ ነው። በቃ የሚገርም ትወና ታያላችሁ። ሁለተኛ ደግሞ ተከታታዩ ላይ የምናየው ወንጀል ወይም ደግሞ ይሄ ድራማ ዳርክ ኮሜዲ በጣም ፊልሙ እንዲጣፍጥ ያደረገውና በጣም አስደሳች አድርጎታል። ፊልሙ በጣም የሚያስቅ ነገር አለው። አንድ ደግሞ በጣም ሰስፔንስ ነው። ብቻ ደስ የሚል አይነት ሲሪስ ነው። ምናልባት ይህ ሲሪስ ግን ለማየት ከወሰናችሁ 9 ኤፒሶዶች አሉት። አይሆፕ ትወዱታላችሁ። ወደ ሶስተኛው ሪከመንድ ከመሄዳችሁ በፊት ይህን ቪዲዮ እዚህ ድረስ እያያችሁ ከሆነ መቼም ተመችቷችኋል ማለት ነው። ስለዚህ አሁኑን ይህን ቪዲዮ ቆም አድርጉና ይህን ቪዲዮ ላይክ ማድረጋችሁን እንዳረሱ። ለተለያዩ የፊልም መረጃዎች ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። በነገራችን ላይ የኔትፍሊክስ አካውንት በተመጣጠነ ዋጋ ማግኘት ከፈለጋችሁ እዚህ ጋር በምታየው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ወደ ቀጣዩ እናምራ። ለሶስተኛው ስናመራ ሄሊኮፕተር ሃይስት የተሰኘው ሲሪስ እንመለከታለን። የዚህ ፊልም ዘውግ እንግዲህ ክራይም ትሬለር እና ሃይስት ላይ የሚያተኩር ሲሆን ይህ ፊልም እንግዲህ በ2024 ላይ ለእይታ የቀረበ ሲሪስ ነው። ይህ ተከታታይ እንደ አውሮፓውያን አቆጣጠር በ2009 ዓ.ም ላይ በስዊድን የተከሰተውን እውነተኛ የቬስትበርግ ሄሊኮፕተር ዝርፊያን በመመስረት የተዘጋጀ ሲሆን በታሪክ ውስጥም ከሚገኙ በጣም አስገራሚ የዝርፊያ ታሪኮች ውስጥም አንዱ ነው። በሲሪሱ ላይ እንግዲህ የዘረፋውን እቅድ አፈጻጸምና ውጤት እንዲሁም ደግሞ በወንጀል ውስጥ የተካተቱትን ወንጀለኞችን የግል ህይወትና መነሻ ሀሳባቸውንም የሚዳስስ ሲሪስ ነው። መቼም እንግዲህ ይህ ፊልምን ለምን ማየት አስፈለገ ብላችሁ መጠይቃችሁ አይቀርም። ቬስትበርግ ሄሊኮፕተር ዝርፊያ ከታሪክ ውስጥ ከሚገኙ በጣም አስገራሚና አስደናቂ ዘረፋዎች ውስጥ አንዱ ነው። ታዲያ ይህ ሲሪስ ደግሞ እውነተኛ መሆኑን ስታውቁት ሞር ደግሞ በዛ ተመርኩዞ መሰራቱን ስታውቁት በጣም ሲሪሱን ልትወዱት ትችላላችሁ። በሌላ በኩል ደግሞ ተከታታዩ ጥልቅ ስሜቶችና ቅድመ ተከተሎቹ በቃ እንድታዩት ወይም ደግሞ ጓጉታችሁ እንድታዩት የሚያደርግ ሲሪስ ነው። አይሆፕ ትወዱታላችሁ። ይህ ሲሪስ እንግዲህ ለማየት ከወሰናችሁ 8 ኤፒሶዶች አሉት። እንድታዩትም ጋብዛለሁ። ወደ ቀጣዩ እናምራ። ወደ ሁለተኛው እንግዲህ ስናመራ ባንክ አንደር ሲጅ የተሰኘው 2024 ላይ የወጣውን ሲሪስ እናያለን። የዚህ ፊልም ዘውግ እንግዲህ ክራይም ትሪለር አክሽን ዘውግ ላይ ያተኮረ ሲሆን ይህ ፊልም እንግዲህ እንደ አውሮፓውያን አቆጣጠር በ1981 ዓ.ም በሜይ ወር ላይ የተፈጠረውን በባርሴሎና የመንግስት ባንክ የተከሰተውን እውነተኛ ጥቃት የሚያሳይ ሲሪስ ነው። ይህ ሲሪስ በእርግጠኝነት እንደምትወዱት እርግጠኛ ነኝ። እያንዳንዱ በዚህ ሲሪስ ላይ የምታዩት ነገር እውነተኛ ታሪክ ላይ የተመሰረተ ስለሆነ አንድ በአንድ የምታዩት ሲን ሆን ተብሎ የተደረገም ሲሪስ ጭምር ነው። ይህ ፊልም ለምን ማየት አስፈለገ ማለታችሁም አይቀርም። አንደኛ እንግዲህ ሲሪሱ በትክክለኛ ክስተቶች ላይ የተመሰረተ ስለሆነ እያንዳንዱ በዚህ ፊልም የምናየው ነገር የእውነተኛ እንደሆነና በጣም የሚገርም መሆኑን ታያላችሁ። እያንዳንዱ ሲን፣ እያንዳንዱ ሁኔታ እውነተኛ ወይም ደግሞ ምድር ላይ የተከሰተ መሆኑን ስታስቡ በቃ ፊልሙ እንድታዩት ያደርጋል። ሁለተኛ ደግሞ በተከታታይ ውስጥ ላይ ክራይም አክሽን እና ትሬለር ዘውጎች ስላሉት ከመጀመሪያው እስከ መጨረሻው ለአፍታ እንኳን አይናችሁን ሳትነቅሉ የምታዩት አይነት ሲሪስ ነው። በጣም የምትወዱት ሲሪስ ነው ብዬ አስባለሁ። ይህ ሲሪስ ለማየት ከፈለጋችሁ እንግዲህ በጣም ትንሽ ኤፒሶዶች ነው ያሉት። 5 ኤፒሶዶችን ብቻ አይታችሁ የዚህን ዝርፊያ ሁኔታ መከታተል ትችላላችሁ። ወደ ቀጣዩ እናምራ። የዚህ ቪዲዮ የመጨረሻው ሪከመንዴ ወደ አንደኛው ነው የምናመራው። ሊቨሬጅ ይሰኛል። 2008 ላይ የወጣ ድንቅ ሲሪስ ነው። የዚህ ፊልም ዘውግ እንግዲህ ክራይም፣ ሚስተሪ እና ትሪለር ዘውግ ላይ የሚያተኩር ሲሆን ይህ ሲሪስ እንግዲህ ቆየት ያለና በተለይ ደግሞ በቴኒቲ የተባለ ቻናል ሲተላለፍ የቆየ ከ2008 እስከ 2012 የታየ የተወዳጅ ሲሪስ ነው። የፊልሙ ታሪክ እንግዲህ ናታን ፎርድ እና አብረውት የሚሰሩ 4 የቡድን አጋሮቹ ለአንድ ዓላማ አሰልፏቸዋል። እያንዳንዱ በዚህ ሲሪስ ላይ የምታዩት ካራክተሮች ወይ የቡድን አባላቶች የራሳቸው ልዩ ችሎታ ያላቸው ሰዎች ናቸው። አንደኛው እንግዲህ ናታን ፎርድ ይባላል። የቡድኑ መሪ ሲሆን እያንዳንዱ ሚሽን ላይ በስተጀርባ ሆኖ አስተዳደር ወይም ደግሞ የሚሽኑ ዋና መሪ ሆኖ ታያላችሁ። ሁለተኛው እንግዲህ ሶፊ ትባላለች። ጎበዝ ተዋናይ ነች። ማራኪነቷና የትወና ችሎቷና ኢላማውን ለመቆጣጠር የሚያስችል ብቃት ያላት ሴት ነች። ወደ ሶስተኛው እንግዲህ ስናመራ አሊያት ይሰኛል። የቡድኑ ጡንቸኛ ወይም ደግሞ ምንድን የሚባለው ደጀን የሚባለው ሰው ነው። በዚህ ሲሪስ እንግዲህ በማርሻል አርትና በውጊያ ልምምዱን ጥበቡን እዚህ ሲሪስ ላይ ያሳያቸዋል። አራተኛው እንግዲህ አሊክ ይባላል። የቡድኑ ሀከርና የቴክኖሎጂ ባለሙያና የኮምፒውተር ፕሮግራሞች ዋና
ምንድነው ቺፍ ነገር ነው። በጠለፋ እንዲሁም በኤሌክትሮኒክስ ክትትል ከፍተኛም ችሎታ ያለው ሰው ነው። ወደ አምስተኛው ስንሄድ እንግዲህ በአምስተኛ ደረጃ በዚህ ቡድን ውስጥ የምናየው ፓርክ የተባለችዋን ሴት ነች። የሰለጠነች ሌባ ወይም ደግሞ ሰርጎ ገብ የምትባለች በተለይ ደግሞ የአክሮባቲክስ ጥበቧን ተጠቅማ የዝርፊያ ሁኔታውን ታቀላጥፋለች። ታዲያ የዚህ አባላቶች የቆሙለት ዓላማ ዝርፊያ እና ዋና የሚዘርፉትም ዓላማ ምን ይሆን? ምን አይነት ዝርፊያን የሚያካሂዱት? ይህን ሲሪስ ስታዩት ትረዳላችሁ። በዋናነት ይህን ፊልም ለማየት ምን አስፈለገ ካላችሁ ረዘም ያለ እና ቆየት ያለ ሲሪሶችን ማየት የሚያስደስታችሁ ከሆነ በጣም ጥሩ ምርጫ ነው። በጣም ሎንግ ኤፒሶዶች እና ሲዘኖች ያሉት ናቸው። በነገራችን ይህ ሲሪስ ለማየት ከወሰናችሁ 5 ሲዘን እና 77 ኤፒሶዶች አሉት። በእርግጠኝነት ትወዱታላችሁ። የዛሬ ቪዲዮ እንግዲህ ይህንን ይመስላል። አይሆፕ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ። ሀሳብ አስተያየታችሁን እንግዲህ ኮመንት ላይ ማስቀመጣችሁ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ፣ ቻናሌን ደግሞ እንደነገርኳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁኝ ስለቆያችሁ ያመሰገንኩ። እንግዲህ በጣም ነው የምወዳችሁ። ትመቹኛላችሁ።